ስቴክ ሰራላችኋለሁ። የሚያስቆር የእውነት ከባድ ዳለውና አራተው ነው ፍርፍር አንተ በቃ እንኳን አደረሳችሁ። ለምን ሰብስክራይብ አረ ለምን ባለ ደስ ያላችሁ ባያችሁ ጥምቀት ከጾም ከፍስክ አራጉ አይ ለማርቃቸው ነው። እሺ ደስ ካለሽ ሰላም ውድ የዩቲዩብ ቤተሰቦቻችን፣ ዛሬ አፍላ ፍቅር ሁሉንም አክተሮች አንድ ጥያቄ ጠይቅላችኋለሁ። ማቹ ኢንጆይ እንደምታደርጉ ተስፋ አደርጋለሁ። የመጀመሪያው ከቦጌ ማርክ ጋር ዋትስአፕ ብለን መተናል። እሺ የመጀመሪያው ጥያቄ የሚሆነው በጣም ጸዴ ራት ግብዣ አዘጋጅተሃል። ከዛ የምትወዳቸውን 3 በህይወት ያሉ ሰዎች 3 ደግሞ በህይወት ኖሮ ካለፉ ሰዎች መጋበዝ ትችላለህ። ሁሉም ግን እሺ እንጀምር። እሺ አሁን መጠየቅሽ ጥያቄ ምንድነው መሰለሽ? በህይወት ካሉ 3 ሰዎች በህይወት ኖሮ ካለፉ 3 ሰዎች ጸዴ ራት ግብዣ አዘጋጅተሽ 3 ሰው ጋብዥ ብትባይ ማን ትጋብዣለሽ? በህይወት ካሉት እንጀምር። አርቲስት ነው ደስ ካለሽ። እሺ ከአርቲስት ላድርገው። ምን ማድረግ ይቻላል? ግን በህይወት ካሉት እድለ ወርቅን እሺ ስለምትመስል ነው እሷ። እጣ ህይወትንም አንተ እነሱ ይመሳሰላሉ። ሁለቱ ይመሳሰል ነገር ብቻ አንድ ወንድ ልጨምራ ግሩም ኤርሚያስን አድርጌ ራት በላለሁ። እሺ ከቤተሰብ አልተጠራችም። ያያችሁ ቤተሰቦቿ ያያች። እሺ በህይወት ኖሮ ካለፉ 3 ሰዎች በህይወት ኖሮ ካለፉ በጣም ነበር ነፃነትን ማግኘት የምፈልገው ብችልና በታውን ደስ ይለኝ ነበር ከሱ ጋር። ግን ጀስት አግኝቼው ራሱ አላቅም ከሱ ጋር ይሆን ኖሮ። ሌላ ካለፉ ሌላ ማን ያለፋለ? እኔ እንጃ። ባባ ታሪኩ ብርሃኑ ባባ በቃ ከሁለቱ ጋር ሁለት አንድ ይቀራል። አንድ ሌላ የሞተ ሰው እንዴ? አራ ይባላል ያረፈ ሰው። እሺ ሌላ ማን አለ? ማርያም የለም። የምትወጂው ሰው ሙዚቀኛም ሊሆን ይችላል፣ አይታወቅም እኮ ደራሲም ሊሆን ይችላል። ደስ ያለሽ ማርያም አላ እሺ ታምራት ደስታ፣ ኤልያስ መለካ አንቺ በጣም ብዙ አለ እኮ አሁን ቅርብ ያለኝ እንትና ታምራት ደስታ። እሺ አሁን እነዚህን 6 ሰዎች በአንቺ ምርጫ አንድ ምግብ ብቻ ነው ማቅረብ የምትችይው ብትበይ በዛ አራት ምን ነው ጋብዛቸው? አንቺ ሰርተሽ እኔ ነኝ የምሰራው። ስቴክ ሰራላችኋለሁ። የሚያስቆር ራታ እንዴ መጀስ ፍርፍር ምናምን አንበላ። አይ ጸጋ ፍርፍር ብላይ ነኝ ደስ ማርያም ጸጋ ፍርፍር ነው ያለች። እኔ ስቴክ ነው ጋብዛሽ ትችያለሽ። ስቴክ ሽቀሽ ሰብስክራይብ ያረጋችሁ አየር ላይ ማርያም ነን ያልችልበትን ተውክ። እሺ ጋይስ እንኳን አደረሳችሁ ማለት እንኳን አልችልም እያለ ነው ዳጊ። ምን እንኳን አደረሳችሁማ አልችልበታችሁ። እስኪ እንኳን አደረሳችሁ ለምን ባለ ሰብስክራይብ አረ ለምን ባለ ደስ ያላችሁ ባያችሁ። ጥምቀት አልፏችኋል መሰለኝ። ጥምቀት እንኳን አደረሳችሁ። ረመዳን ጾም እየቀረበ ነው። ቂርቆስ ነበር እኮ በ15 ያመቱ። ለሱም እንኳን አደረሳችሁ የሰፈር ልጆች። ሰፈር ሰው ይለይ። እሺ አሁን ዝም ብለሽ ቀለል አድርገሽ ማለት ነው 3 በህይወት ካለ 3 ኖሮ ካለፉ 3 ሰዎች አንተ ይከብዳል አውቃለሁ። ስለሚከብድ ነው የምጠይቀው። እሺ እራት መጋበዝ የምፈልገው እሺ ከሞተ ልጀምር። በህይወት ኖሮ ካለፉት እሺ እራት አብረህ መብላት የምፈልጋቸው በህይወት ኖሮ ካለፉት እራት መብላት የምፈልገው አሻንቲ፣ ሌላ አንድ አሻንቲ፣ ቾምቤ፣ ቃጀል። ኦኬ አሁን ሞተዋል። እሺ እና ከነሱ ሰዎች ጋር እራት መብላት እፈልጋለሁ። በህይወት ካሉትስ ኢዮስያስ ኢዮሲ አንተ በህይወት አለ? እሺ ከኢዮሲ ጋር አንድ በህይወት ካለ ማለት ናታንም አለ ካሜራማናችን ናታን ጋር እና ከዳግም ጋር ይሁንሽ። አሁን ዝም ብለሽ የምታደንቀውን 3 ሰው ንገረንሽ። እራቱ ምናምን ይከብዳል። ማደንቀው ሰው ማንም የለም። እሺ ምን ምግብ መስራት ትችላለህ? ምን ምግብ መስራት እችላለሁ መሰለህ? ኢንዶሚኒ አስወጡት ብቻሽ። አሁን ንገሪኝ። መጠየቅሽ ነገር የለም። በቃ ተጠይቅሽውን ሁሉም ሲጠየቁ ነበር።
በህይወት ኖሮ ካለ ማርያምን ይሄ ይሁንልኝ። ይሄ ይሁን መልሱ ይሁን መልሱ። በቃ ወደፊት አይታወቅም ሊሞቱ ስለሚችሉ ካሁኑ ተናግረሽ ይሻላል። አለበት እንዴ ከሞት አይ ከሚሞት ካለበት ነው ካረን ያልፈል በቃ ስንት ነገር አስቢ እና እንወዳችኋለን። ሰብስክራይብ እያደረጋችሁ ሌላ አንድ ቀለብለብ ያለችን ስታምጥቼላችኋለሁ። ጄሪ ወደ መድረኩ ዋክሽ ላጥላ እሺ ጄሪ አሁን ሁሉንም የጠየኳቸው የነበረ አንድ ጥያቄ ነበርና በህይወት ካለ 3 ሰው በህይወት ኖሮ ካለፈ 3 ሰው ደግሞ የራት ግብዣ ብታዘጋጂ ቆንጆ የራት ግብዣ ማንን ትጋብዣለሽ? በህይወት ካለ 3 ሰው ማለት ዝም ብዬ ኖርማል ሰው መጋበዝ ይችላል ትችላለሽ። በቃ በህይወትሽ ላይ አንቺ ቫልዩ የምትሰጫቸው 3 ሰዎች አርት ውስጥ የሚያሉ ሊሆን ይችላሉ፣ ከቤተሰብ ሊሆን ይችላል። 3 ሰዎች አንደኛ ሙሉ በቃ ፋሚሊ ቤተሰቦቼ። እሺ ሁለተኛ ደግሞ አላ ዮርዳኖስ አታስተን ሁለተኛ ማን ትጋብዣለሽ? እሺ ከአርቲስትም ይቻላል። ከአርቲስታውን ሰላም ተስፋዬን አዎ ትጋብዣት ደስ ይለኛል። ይላታል። እሺ ሶስተኛ የተራቡ ጓደኞቼን ሰብሰብ አድርጌ ብጋብዛቸው ደስ ይላል። ለምን ስሜን አጠሪው? ያው ችግረኞች ማህበር ውስጥ ስላለ ኖርማል ነው። እሺ ጋይስ አስቤ ነው የምጠይቀው እያለች ነው፣ ግን እዚሁ ነው የምንጠይቃት። ምን አደረኩ? በመድኃኒዓለም እሺ በህይወት ካሉና በህይወት ከሌሉ 3 ሰዎች በጣም ቆንጆ የራት ግብዣ ብታዘጋጂ ማንን የራት ግብዣው ላይ ትጋብዣለሽ? እሺ መጀመሪያ ላይ በህይወት ካሉት ጀምሪ። በህይወት ካሉት እናቴ። እሺ በጣም የምወዳት አብሮ አደግ እህት አለችኝ። እህቴ ነው የምላት፣ ጓደኛዬ ናት ግን እህቴ። እሺ ስሟ ማን ንገሪያት። አዲስ ኪዳን። አዲስ ኪዳን ይመችሽ፣ ተጋብዘሻል። እሺ ሶስተኛ ደግሞ እህቴ። እሺ በህይወት ወደ ሌሉት እናልፋለን። ወደ ኖረው ካለፉ ሰዎች 3 ሰዎች ጥቀሽልን። እሺ አንደኛ አባቴ። እሺ ልታለቅስ ነው? እሺ ታለቅስ። አንደኛ ልጋብዝ የምችለው አባቴ እና ሁለተኛ ደግሞ ታሪኩ ብርሃኑ ባባ። ታሪኩ ብርሃኑ ባባ። እሺ በጣም ነው የምወደው። ሶስተኛ ሞር ፓሽን። ሶስተኛ እግዚአብሔር እኔ ታምራት ደስታን በጣም ነው የምወደው። እውነት ዘፈን አድማጭ ሆኜ አይደለም ግን እወደዋለሁ ጌታን። እሺ ጨምሪ። እሺ እኔ አንድ ጥያቄ ልመርቅላቸው ለሴቶቹ። አንድ ምግብ ብቻ ነው መስራት የምትችይው ብትባይ ምን ወጥ ነው የምትሰሪላቸው ለሚመጡ ሰዎች? እኔ ፍርፍር እወዳለሁና አራተው ነው ፍርፍር ልጋብዛት። ፍርፍር ነው እንጂ አትኝ ብቻ እያረጋችሁ ሌሎቹንም ደግሞ የዞኑን እንጠይቃቸዋለን። ይመቻችሁ። ፍርፍር አልጋብዝ ከፈለክ ለዚህ ነው ካፌ ወኮታ። ሰብስክራይብ ያረጋችሁ። እሺ በመስከረም እኔ ከታዋቂ ሰው ነው ልነግርህ የምችለው። እሺ እኮ ንገረኝ፣ ችግር የለም ብዬ ነው እንዴው። ታምራት ደስታ ለቤተሰቦቻችን እንታያቸው። ታምራት ደስታን በጣም ወደው ዘፋኝ ነው፣ ድምጻኝ ነው። እሺ ሁለተኛ ደግሞ አስባት መለስ እንደ ጋይስ አስበሽ ተመለሽ። በል በቃ ስለማልመለስ ቻው። ሰብስክራይብ አድርጉ። የጄሪ ፋኖች እስኪ ስንት ሰብስክራይብ አድርጉ? አንድ 10,000 ምናምን ከጨመራችሁት በቂ ነው። በነገራችን ላይ አንድ ቪዲዮ ፖስታ ማለት ነው 10,000 ሰው ሰብስክራይብ አደረጋትና ስንት ሰው ሰብስክራይብ ያርግ ስትባል 10,000 ያሉሽ 10,000ዎች ናቸው። በቃ ተንከባከቢያቸው። እንደምን አንድ ፖስት ስላደረኩኝ እንወዳቸዋለን። ውጭ ጸዴ ራት ግብዣ ቢኖርህ ማንን ትጋብዛለህ? ከቤተሰብ ውጪ ያው አንደኛ ግሩሜን በህይወት ካሉት እሺ፣ ቃል ኪዳን ጥበቡን እሺ፣ እና አማኑኤል አፍታሙ። ሳም አስባ ተመልሳለች እና የምትወዳቸውን የፈጠነ ጊዜ ማባከን የለም። ብዙ አለ ጠቅ አድርገሽ ላሽ ነው።
በህይወት ኖሮ ካለፉ 3 ሰዎች ራት ግብዣሽ ላይ ቢገኙ ማንን ትመርጫለሽ? ቅድም አንደኛውን ተናግሬያለሁ። ታምራት ደስታ ብላለች። ሁለተኛ ደግሞ አርቲስት ባባን ታሪኩ ብርሃኑ ባባ ነፍሳቸውን በአጸደ ገነት ያሳርፍልን። አሁን የምንጠራቸውን 3 ሰዎች በሙሉ እና ነጻነት ወርቅ ነው። ነፂ የሁላችንም የምንወደው አሪያችን የሆነ ሰው ነው። ነፂንም ነፍሱን በአጸደ ገነት ያሳርፍልን። አሁን አንድ ጥያቄ ልጠይቅሽ ነው። ይሄ ከበድ ይላል። እነዚህን የጋበሻቸውን ሰዎች በሙሉ አንድ ምግብ ብቻ ነው መስራት የምትችይው ብትባይ ምን ምግብ ነው የምትሰሪላቸው? ዶሮ ወጥ። ድፍረት እኮ ትችያለሽ ግን? አዎ ማርያም ማርያም። አንድ ሴት አግኝተናል ጋይስ፣ ይመቻት። ባለፉ 3 ሰዎች አንደኛ ጓደኛዬ ኤርሚ ጎበዝ ካሜራማን ነበር እና አክተርም ነበር። ብዙ ስራዎችን ከሱ ጋር አስበን ነበር። አንደኛ እሱን ነፍሱን በገነት ያኖረው፣ አሜን አሜን። ሁለተኛ ታሪኩ ብርሃኑ ባባ እሱንም ነፍሱን በገነት ያኖርልን። ሶስተኛ ግን እስካሁን አላሰብኩም። በህይወት እንዳለ ነው የምታስበው? ሊሌ አይ እሺ ነጻነት ወርቅ ነው። ያረፉትን ነፍሳቸውን በአጸደ ገነት ያሳርፍልን። በህይወት ያሉትን ደግሞ እድሜና ጤና ይስጥልን። አቡሻም ይመች ጋይስ ሰብስክራይብ ያደርጋችሁ። እሺ አንተን ቤት ልታመጣው ነው። እኔ አልፈልግም። እዚሁ አየር ላይ አሁን ደግሞ ካሌቦን እዚሁ አየር ላይ ተቀብለ ነው እያስገባ ነው። ጥያቄውን ስለሰማ እንድገሙ ድገሙ። እሺ በህይወት ኖሮ ካለፉና በህይወት ካሉ 3 ሰዎች የአርት ሰዎች እራት ግብዣ ቢኖርብህ ማንን ትጋብዛለህ? እሺ በህይወት ካለፉት ኤልያስ መልካ፣ አንተ እናት ኤልያስ መልካ፣ ኢዮ መኮንን፣ ማዲንጎ አፈወርቅ። አያ የሙዚቃ ሰው አንቺ ያለ ምክንያት ነው የገባሽው። እሺ ወደ በህይወት ካሉት ሰዎች ደግሞ በህይወት ካሉት ጎት ቴዲ አፍሮ፣ አብዱ ኪያር። እሺ ከዛ አንድ ሌጀንድ በህይወት ካለ አቡሻማ አርቲስት አቡሻም አለ። አይ ታስተናግዳለህ ራቱ ላይ እሺ ቁረጡልኝ። ቆረጣል። እሺ ቴዎድሮስ ታደሰ እዚሁ ተስማምታችሁ ነው ይመስሉ። በጣም ሌጀንዶች ስለሆኑ ሌጀንዶች ግን በህይወት ኖሮ ያለፉት ላይ ማለት እኔ ራሱ የሱ በጣም አይቀርም እና በቅርቡ ኤልያስ መልካ ህይወት ያለፈው እነዚህን ነዚህ በአጸደ ገነት ያኖርልን። ታምራት ደስታ ደግሞ ማይ ፌቨራይት አርቲስት ነው። እሱንም ብያለሁ። 4ኛ ከጨመርክ ሁሉንም ሰብስክራይብ ያደርጋችሁ። ሴቶቹ ጋር እንሄዳለን። ከቤተሰብ ውጪ እኮ የአርት ሰዎች 3 ያለፉ። እሺ ታሪኩ ባባ፣ ብርሃኑ ባባ። አዎ ጸጋም ብላለች። የምር በጣም የምወደው አርቲስት ነበረ። ነፍሱን በአጸደ ገነት ያኖርልን። ነጻነት ወርቅ ነህ። እሺ ከዛ ደግሞ ሌላ ቃያ እኔ የምወደው እሷ አራት ግብዣ ካለ ግን እሱ ያስበለኝ እግዚአብሔር። እሺ አንድ ግን አልገባኝም። ታምራት ደስታ አንዳለ የጸጋ ነው አፈረች። አንድ ላይ አዘጋጁ ተራሱ። እሺ አንድ ላይ ብናዘጋጀው ጥሩ ነበር። አየሽ። እሺ በህይወት ካሉ አክብሬ ብጠራቸው ማስባቸው እድለ ወርቅ ጣሳው አንዳ። እሺ 2 መስከረም አበራ ያ። ሶስተኛ ደግሞ ሶስተኛ ወንድ አድርጊው። አንዱኛው ሶስት ወንድ ላድርገው። እሺ ማን ሊሆን ይችላል? አቡሻ ቤት ካለ። እሺ እሱ እንኳን ድንኳን ይሰብራል። ችግር የለም እመጣለሁ። እሺ አበበ ባልቻ አሁን አየሽ አይደለ? ሌጀንድ የሚያክሰው አሁን እነዚህ ሰዎች ጋሽ ልፍ። እሺ እለፍ። ችግር የለም። ኧረ ችግር የለም። እሺ
እናመሰግናለን። ጋይሶች ከብሬክ በኋላ ተመልሰን መተናል። አሁን እነዚህ 6 ሰዎች አንቺ የሰራሽውን አንድ ምግብ ነው መብላት የሚቻሉት ቢባል ምንድነው የምትሰሪላቸው? ምን አይነት ከጾም ከፍስክ? አራጉድ አይ ለማርጣቸው ነው። አይ እሺ ደስ ካለሽ ቅዳሜ ማታ ነው ጾም ስላልሆነ ችግር የፍስክ ኦኬ ቅዳሜ ነው ማታ። እሺ በቃ ጥብስ ያ ሙያ ማይጠይቅ ጸጋ ምንድን አለችው? ፍርፍር ስማ ሊቀልሽ አለ እናየዋለን ቪዲዮን። ግን ብቻ እንደዛ ከሆነ እራት ላይ ፍርፍር ትጋብዘናለች ሩታ። እናመሰግናለን። እንመቻችሁ። ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። አሁን ደግሞ ኮሎምቦስ ናታን ኢሳያስ ከኢሳያስ ጋር መተናል። ጥያቄውን እየሰማ እየቀረጸን ስለነበር ለሱ አልደግምለትም። 3 በህይወት ካሉ 3 ኖሮ ካለፉ ሰዎች እራት የሚገርም እራት ብጋብዝ ማን ትጋብዛለህ? በህይወት ካሉት እንጀምር። በህይወት ካሉት ነው የምንጀምረው? ኦኬ እሺ። ግሩም ኤርሚያስ፣ እሺ። ልጅ ሚካኤል፣ እሺ። እና አንድ ደግሞ እድለ ወርቅ ጣሰው። በህይወት ኖሮ ካለፉት ታሪኩ ባባ፣ ታሪኩ ብርሃኑ ባባ፣ ኤልያስ መልካ እና ደግሞ ነጻነት ወርቅና ነፂ። አሁን እነዚህ ሁሉንም ሰዎች አንድ አይነት ከለር ልብስ ማስለበስ ትችላለህ ብትባል ምን አይነት ከለር ልብስ ታስለብሳቸዋለህ? 6ቱንም ነጭ ነው። እነዚህ ሰዎች ነጭ ካለበሱ ነጭ አስለብሰው ኮሎምቦስ የሚገርም እራት ይጋብዘን። ያበደ ሌላ ማለት የምፈልግ ነገር አለ? እስካሉት እንጀምር። ከሴሌብሪቲ ነው ደስ ካለ ጨምርበት። ከባድ ጥያቄ፣ የእውነት ከባድ ጥያቄ። በህይወት ካለ አቡሻም አለች እኔም ማለት ሞብላት ትችላለች። በህይወት ካሉ ቆይ ሰው ይረፍ በቃ ቆይ ላስብ ባከለ እግዚአብሔር። ሌላ ማለት የምፈልግ ነገር አለ? ሰብስክራይብ አድርጉት። ሰብስክራይብ ያረጋችሁ ደውሏን ምልክት ተጫናት። ኮሜንትም ጻፉለት። ያሳዝናል። ይሄ ልጅ ታዳጊ ነው። በእውነት በጣም ሚስኪን ልጅ ነው። ብዙ የሚጠበቅበት ልጅ ነው። አሜን አሜን። ሰብስክራይብ ያረጋችሁ ደግሞ አሁን በቅርቡ ጎጆ ይወጣል እና ሊደረኝ ነው። በባስም ማንኪያም ሹካም ያላችሁ እየመጣችሁ ቤት ለምቦሳ ማለት ትችላላችሁ። ሲስቅ እኮ ስጫወት ከካሜራ የደላኝ ነው መስለው ደልቶት አያሳዝንም? ሁለተኛ መልክ ነው። የቀይ ደሃኒ ነኝ። ሰው ያረጋችሁ እንወዳቸው። በህይወት ኖረው ካለፉ 3 ሰዎች እሱ ከቤተሰብ መሆን ይችላል። እሺ አርግ። ቅድመ አያቴ ብትሆን ደስ ይለኛል። በጣም ነው የምወዳት። በዚህ አጋጣሚ ነፍሷን በገነት ያኖርልኝ። ልጅ እያለሁ ነው ወደ 9ኛ ክፍል ምናምን አካባቢ እያለሁ ነው የሞተችውና ቅድመ አያቴ ለእኔ ትልቅ ቦታ አላት፣ ልዩ ቦታ እና እሷ ብትገኝልኝ ደስ ይለኛል። ነፍሷን በአጸደ ገነት ያኖርልን። ሁለቱን ሰዎች ደግሞ እሺ። ከዛ በተረፈ እግዚአብሔር ይጨመርበት። እግዚአብሔር ሁለት ሰው ግን የአርት ሰው ኖሮ ካለፉ 2 ሰዎች ከባድ ነው ጥያቄ ግን ይሄ እንደውም ቀላል ነው አይደል? ብዙ የምንወዳቸው ሰዎች አሉ ግን ያው ቶሎ እንትና ታሪኩ ባባ እዮብ መኮንን የቦጌ ተመልሷል። ሁሉም አንድ ይቀርሻል፣ ግን በህይወት ካለ አንድ ይቀርሻል። እሱ ግድ ነው። አንተ ናሽ በቃ ይሻላል። ሰብስክራይብ እያደረጋችሁ የወንድሜን ዩቲዩብ ሁላችሁ ማለት ነው። ይመቻችሁ። ኔክስት ሌሎቹንም እየዞርን እንጠይቃቸዋለን። ሰብስክራይብ ይመቻችሁ። ዋትስአፕ እሺ። መስከረም አበራ መስኪ አሌክስ አለማየሁ ታደሰ ግሩም ኤርሚያስ። አሁን ይሄን ብሔራዊ ቲያትር ነው የሚያዘጋጀው ራሱ የእውነት በህይወት ኖረው ካለፉ 3 ሰዎች አሁን በቅርብ ያለፉም አሉ፣ እንግዲህ ቆይቶ ያለፉም አሉ። ብቻ ግን ሁሌም ልባችን ውስጥ ያሉ አርቲስቶችም አሉ ከልባችን የምንወዳቸው። ሻውን ከቅርብ ካረፉት ጀምርና ነጽ የእውነት
ነፃነት ወርቅን እኔ እንደው ስለ በደንብ አላውቅም። ካለፈ በኋላ ስለሱ ሰማ ደግሞ በጣም እሺ። ነዚህ ማዲንጎ አፈወርቅ ማዲንጎ አፈወርቅ እና ደግሞ ባባ በቃ ሶስቱንም ተዋናይ ላድርጋቸውና ባባ የሆነ ስቴዲየም በህይወት ኖሮ ካለፉና በህይወት ካሉ ሶስት ሰዎች ታዋቂ ሰው ነው ደስ ያለ ሞክሼን ሽመልስ አበራ ጆሮ አንተ ማንም አላለ ማርያም ማንም አላለ አታያዘው ሽቢ እንትና ማዲንጎ አፈወርቅ አቀላቅላ ሰው ይደ እና መብትያን አይደለም መጀመሪያ በህይወት ካሉ ከዛ በህይወት ኖሮ ካለ እሺ አንደኛ ሽመልስ ምግባችን እየመጣ ነው እንዳታስመለስ ቶሎ እሺ ሌላ ማን አለ እንግዳ ሰው ሀብቴ ቴዲ እሺ እድለ ወርቅ 3 ቻላውን ብዙ አታስቢ በህይወት ኖሮ ካለፉ ሶስት ሰዎች ደግሞ እሺ ማዲንጎ አፈወርቅ ቅድም እንዳልኩት እሺ ሌላ ማን አለ ታምራት ደስታ ከዛ ጥላሁን ገሰሰ ሶስት ሰዎች ሞልቶ